እና ሀይምና እነ ብሩክ እነ እዩ ነገር አሁንም እየባባሰ እየሄደ ነው። አንድ ነገር እንቋጫለን። ልጁ ከተወለደ በኋላ ዲኤንኤ ካደረገን በኋላ የራሳችን ህይወት እንቀጥላለን ብሎ ነበር ብሩክ ለሀይሚ ቃል ገባ። ግን በአሁኑ ሰዓት ብሩክ ቃል እንደገባ እየሄደ አይደለም። ሰላም ሰላም ቤተሰቦቼ እንዴት ናቸው? ሰላም ናቸው ወይ? ሰላማችሁ ባላችሁበት በበዛኑ ሰላማችሁ ብዝት ይበልላችሁ። ቪዲዮ ስታዩ ላይክ፣ ሳብስክራይብ፣ ሼር አድርጉ አበረታቱ እላችኋለሁ። እና ሀይሚና እነ ብሩክ ነገር እየቀጠለ እየበባሰ እየሄደ ነው። ጭራሽ ብሎ እዩም አዲስ አበባ ሄዳለሁ ከእናንተ ጋር ቤት ተከራይቶ አስቀምጣለሁ ልጅሽን አንቺ እዚህ ፋ ብላችሁ ኑሮ ስል እኔ ካላንተ መኖር አልፈልግም ስትል ብሩክ ምንም መልስ አልሰጥም። የራሴ ውሳኔ ወስኜ ያሳውቃለሁ ስትል እሺ ብሎ ሄዶ ለሀይሚ ደግሞ ውሳኔው እንዲህ ብሎ መልሷል። እዩም ከኛ ጋር ነው አዲስ አበባ የምትሄደው፣ አዲስ አበባ አንድ ቤት ነው የምንኖረው ማለት ምን ማለት ነው? እንደኛ ራሳችን እንኳን ብናስብም እሱም ደግሞ ሁለቱም የሚያፈቅሩ ሴቶች አንድ ቤት ይሄት አይደለችም፣ ዘመድ አይደለችም። ምን ህይወት ልኖሩ ነው? አብሮ አንድ ቤት ልኖሩ ብሩክ ምን ነክቶ ነው? እኔ ሲያስብ ብሩክ እዩ ለብሩክ ከባድ የሆነ ምስጢር ያዘች ይመስለኛል። በዚህ ልክ እዩን የሚፈራው እዩ የምታስፈራራ ነገር አለ ይመስለኛል። ለምን እንዲህ ባይሆን ኖሮ ሾኮ ይሳሳታል። አንድ ሰው ተሳስቶ ከወለደ ለልጁ የሚገባ ነገር አድርግ ይባላል እንጂ ህጉም ግዴታ ከነ ልጇ እናቷ ጋር ኖር የሚል ህግ የለም። መቼም ራሱ ካልፈቀደ ራሱ እኖራለሁ ብሎ ወስኖ ካልገባ በስተቀር ህግ ራሱ ማስገባት አይችልም። ግን ለልጁ እንክብካቤ ማድረግ ግዴታ ነው። ለልጁ ብዙ ነገር ማድረግ ግዴታ ነው እንጂ አብሮ አንድ ቤት እንኑር የሚል ህግ አይኖርም። አሁን ብሩክ ምን አስበው ነው? ሀይሚ ስላፈቀረች ከጎኔ ይሆናሉ ስላለች ሁሌ እንኳን አዲስ አበባ ሌላ ቤት ተከራይቶ ቢኖር ኦኬ ይሁን ይባላል። አንድ ቤት እንዴት ነው ሁለት የሚያፈቅሩ ሴቶች አንድ ቤት የሚኖሩ? ብሩክ ምን ነክቶ ነው? አይነ ሲያስብ ማለት ነው እዩ ትልቅ ምስጢር ሀይሚ የማታውቀው ለብሩክ ብዙ ጊዜ ልብ ብላችሁ ካያችሁ ያኔ ዲኤንኤ ራሱ ሲደረጉ እነ ሀሳን እነ ፍፄ ነው እንጂ ብዙ ነገር እያወሩ የነበሩ ብሩክ እኮ አንድ ምላሽ የለውም። እሱ እንዳላወረ ያደረገ ነገር አለ፣ ግን እውነቱ እሱ ነው የሚያውቀው። ግን እዩ የምታስፈራራ ነገር አለ ይመስለኛል። በዚህ ልክ የሚኖረው ማለት በዚህ ልክ የሚኖረው እዩ የያዘች ነገር ይኖር ይመስለኛል። እዩ ባታስፈራራ ኖሮ እንዲህ አይሆንም። እንዴት ነው አንድ ቤት የሚያፈቅሩ? እንዴት ነው? ረገባት ነው። ምንም ጣይምም እንኳን እውነት እሷ እኮ የምትደንቅ ሴት ነች። በጣም ትዕግስት። እኔ ቢሆን ቆሜ እንኳን አላወራም። እሱ አንድ ቤት ይሁን አንድ ቤት ሳይሆን ቤት ተከራይቼ አኖራል እምቢ ስትል አብሮ አንድ ቤት ኑሩ የራሴ ውሳኔ እስከሚያጸድቅ ድረስ ማለት ምን ማለት ነው እንዴ? ሀይሚ እንኳን ታግሳለች እንጂ እንዴ ሰው በዚህ ልክ እንኳን የፈለገ ነገር ቢያፈቅርም በፈለገ ነገር ፍቅር ቢኖርም እሱ ራሱ እንዴት ነው አንድ ቤት ለማኖር እየወሰነ የፈለገው ትልቅ ምስጢር ቢሆንም ይሄ እኮ አግባብ አይደለም። ሀይምን እየጎዳ እኮ ነው። ሀይሚ ምን አይነት ህይወት ልትኖሩ ነው? አሁን ለምሳሌ እሱም ሁለቱም አይዋደዱ እንዴ? ድመትና ውሻ እኮ አንድ ቤት እንዴት ነው የሚኖሩ? ከባድ እኮ ነው። ስለማይዋደዱ እኮ ከባድ ነው። አሁን እንዴት ነው? አረ ከባድ ነው። ብሩክ ሀይሚ ዛሬ የወሰነችው ውሳኔ እንኳን እኔ እውነት ነው የሚለኝ ነው የሚያስበኝ። እኔም ቢሆን ለምሳሌ መቼም አንድ ቤት እንዴት ነው እንኖራለን? እኔ እኮ የሆነ ውሳኔ እስከምስተካከል ድረስ አንድ ቤት ነው እንዴት? ወይ የብሩክ ሀሳብ ሁለቱም ለማኖር ነው፣ ሁለቱም ሚስቶች አድርጎ ለማኖር ነው እንዴ? ሁለቱም ሚስት ሆኖ እንኳን ቢያኖሩ እንኳን የተለያየ ቤት ነው እንጂ አንድ ቤት መቼም ማኖር አይችልም። አንድ ቤት ደግሞ ሴት ታውቃላችሁ፣ ወንድ ቢሆን እንኳን ይቻላል። ሴቶች እኮ እኛ ከባድ ነን። እንዴት ነው አንድ ቤት? ኧረ ከባድ ምን ያክል እምነት ይኖራል አንድ ቤት ቢኖሩ ማለት ነው። የብሩክ እኔ እንጃ። እኔ ብቻ እውነቱ ወጥቶ ምን አይነት ምስጢር እዩ እንደያዘች ብቻ እግዚአብሔር ይወቅ።
በዚህ ልክ የምታስፈራራ ከአንተ ጋር ካልኖርኩ መጀመሪያ ለልጄ አባት ብትሆን ብቻ ነው የምፈልገው አለች። ከዛ ለልጄ አባት ሆናለሁ፣ ለልጄ የሚፈልግ ነገር ሁሉ አደርጋለሁ አለ። ከዛም በኋላ ደግሞ ልጅ ብቻ ሳይሆን ከአንተም አብሮ መኖር ነው የምፈልገው። ምንኛ ነው ግን እነሱ ያውሩ ነገር ይኖራል መቼም። እዩም በዚህ ልክ የተማመነችው ነገር ኖሮ ነው እንጂ ወይም የተማመነችው ወይም የያዘችው ምስጢር ባይኖር ኖሮ በዚህ ልክ እሷም እኮ ኮንፊደንስ ኖሮ አታወራም ነበር። እዩ ብሩክን የምታስፈራራ ነገር አለ ይመስለኛል። መቼም ብሩክ አንገትን ደፍቶ ሰው እኮ ወንድ ልጅ ነው ይሳሳታል። ሰው እኮ አይሳሳትም ባይሳሳታል ከስህተት ደግሞ ይታረማል። በዚህ ልክ ተሳስቼ ነበር፣ ለልጄ አባት ሆናለሁ፣ ለልጄ የሚበቃ ነገር አደርጋለሁ፣ ግን ከአንቺ ጋር አንድ ቤት መኖር አልችልም፣ ከሀይሚ እኩል መኖር አልችልም ልል ነበር። ሌላ ምክንያት ባይኖር ኖሮ ማለት ነው። ግን ሌላ ምክንያት አለ ነው የሚመስለኝ አሁን ሲያስብ። የእውነቱ የሚያውቀው እግዚአብሔር ነው። ግን እውነቱ ባይኖር ኖሮ ለምን አሁን እንደ ሀሰን የሚያወሩ ልክ እኮ ብሩክ ባለ ጉዳዩ እሱ አይደል? አሁን ሀሰን እንደሚያወራ ልክ እኮ እያወራ አይደለም። እዩ ስትመጣም አያወራም፣ እዩ ባትኖርም አያወራም። በቃ የራሴ ውሳኔ ነው። ምክንያት አለ። እውነቱም ምክንያት ኖሮ ነው እንጂ ያለ ምክንያትማ መቼም የማይዋደዱ ሴቶች አንድ ቤት ለማኖር አያስብም ነበር። እንግዲህ ከባድ ነው። ሀይሚ እውነት እሷ እንኳን እውነት ታጋች ጀግና ናት። እሷ እኮ በጣም ታገሰች። የሁሉ ቤት ከራይም እሻለች፣ ልጁን ማሳድጋለሁ አለች እሻለች። ይሄ ሁሉ የምታደርጉ ብሩክን ስለምትወድና ስለምታፈቅር ነው እንጂ በዚህ ልክ እንኳን እሷ ክብሯን ጥላ ማነው እንኳን ትዳር ኖሮ ራሱ እሷ እንኳን ፍቅረኛ ነች። ትዳር ኖሮ እንኳን ልጅ ወልዶ ቢያመጣ እንዲህ ልክ ማንም አይቀበልም። እሷ ግን ተቀብላ ልጅን አሳድጋለሁ ብላ ካመነች በኋላ ደግሞ ሌላ መዘዘ። አንቺም እሷም አንድ ቤት ነው የሚኖሩ። ምንኛ ነው ብሩክ ምን ነክቶ ነው በዚህ ልክ? ግን እዩ እሷ የተማመነችው ነገር አለ። እዩና ብሩክ ብቻ የሚያውቁ ትልቅ ምስጢር አላቸው በመሀላቸው። እንዲህ ባይኖር ኖሮማ ሀይሚም እንዲህ አያረግም ነበር። እንዲህ አያረግም። እሷ ስታወራ ለምሳሌ እንኳን ቤት እዚህ ተከራይተሽ ኖሪ ባለበት ሰዓት አልኖርም ማለችበት ሰዓት ካልኖርሽ ልጅን ወስዳለሁ ወደ ህግ እንሂድ ይባል። አሁን እኮ ብሩክ ህግ ራሱ መሄድ አልፈለግም። እሱ ውስጡ ላይ ያለ የሆነ ነገር ስላለ ሸፋፍነው ወይም እዩ እሺ ካለች በዚህ እዩ ያለችበት ልክ ለመኖር ነው ያሰበ። አሁን ለምን እዩ ከህይወቱ አልወጣም ብላለች። ያስፈራረችው ነገር ይኖራል። በዛ ነው ይመስለኛል። አሁን ብሩክ ሁሉም ነገር እዩ ስታውራ እሺ የሚለው አብሮ እኖራለሁ አብሮ አዲስ አበባ ሄዳሉ ስትልም እሺ የሚለው የያዘችው ምስጢር ስላለ ይሄ ምስጢር መውጣት ስላልፈለገ። አረ ከባድ ነው። እንግዲህ እግዚአብሔር ያውቃል። እነሱ ነገር በጣም ከባድ ነው። አሁን መጀመሪያ ልጁ አድጎ ዴኒ ካረገን በኋላ ነገሩ እዛ ይቆም አልተባለ። ገና ነገሩ አሁን እየባሰ እየጨመረ እየሄደ ነው እንጂ ምንም የቆመ ነገር የለም። እንግዲህ ከባድ ነው።